በዛሬው ዕለት ዘይነብ እና ሰራት እስካሁን ድረስ የደረሱበትን ደረጃ ለቤተሰባቸው የሚያሳውቁበት ቀን ነው። በተለይ ዛሬ ለነሱ የምስራች የሚያበስሩበት ቀን ነው። ስለዚህ ዘይነብ እናትና አባቷን ጠራች። ይሄ በቤተሰብ ብቻ መካከል የሚደረግ ነገር ስለሆነ እነሱም እንዲህ ብለው ስለወሰኑ እናትና አባቷ ከመጡ በኋላ ሰራት ደግሞ የጠራው እናቱን ሴቪምን ብቻ ነው። የዘይነብ እናትና አባት ቤት ከመጡ በኋላ ሊነገራቸው ምን እንደታሰበ ስላልገባቸው ልባቸው ቆሟል። በተለይ የዘይነብ አባት ምግብ እንብላ ምናምን እያለች ዘይነብ ስትናገር እሱ ለምን እንደመጣን በአጭሩ ተናገሪ እያለ እየጠየቀ ነበረ። ከዛም በኋላ በድንገት ነበረ ሴቪም እዚህ ጋር እነ ጃንና አዝራን ይዛ የመጣቸው። ወደ ውስጥ ይዛቸው ከገባሽ በኋላ ሁሉም ተደናበሩ፣ ተደነጋገጡ። እዚህ ጋር ሀሪፍ ከሴቪም ጋር እየተጨቃጨቀ ነበር። በተለይ ደግሞ ጃንና አዝራን ሲያቸው ሀሪፍ ጃንን በጣም ነው የሚጠላው። ምንድነው ዘይነብ እዚህ ጋር እያረግሽ ያለሽው ነገር? ስታስብ እኔ ከነዚህ ከማይረቡ ጋር አንድ ላይ ጠረጴዛ ላይ ተቀምጬ ምግብ የሚበላ ይመስልሻል? እኔ ውዷ ሚስቴን እንቀሳቀስ ሲላን ነበረ። ከዛ ዘይነብ እንዳይሆንም አይሆንም አባዬ፣ ቆይ አንድ ጊዜ እኛ እኮ የጋበዝ ነው ወይዘሮ ሴቪም ብቻ እኮ ነው፣ ወይዘሮ ሴቪም ብቻ እኮ ነው በማለት ተናገራለች ዘይነብ። እኛ ረበሽናችሁ ማለት ነው እንሂዳ ታዲያ እያለ ጃን ሌር ነበረ። እዚህ ጋር ሴቪም ደግሞ ጃን የት ነው የምትሄደው? እንዳንተ እኮ ቤተሰብ እኮ ነህ። ይሄ ራት የተዘጋጀው ለቤተሰብ አይደል እንዴ? ሰራት ምን እያልክ ነው ያለው? ጃን ወንድም ነው፣ አዝራ ደግሞ ሚስቱ ናት ብላ ስትናገር ሀሪፍ እዚህ ጋር ረፊቃ እንሂድ እያለ ነበረ። አቶ ሀሪፍ ቆይ አንዴ እያለ ነበረ። ጃን ደግሞ አዝራ እንሂድ እያላት እዚህ ጋር ሴቪም ቆይ አንዴ መናገር የሚፈልጉን ነገር ይናገሩ፣ እኔ ጃን ከሄደ እኔም ተከትዬ እሄዳለሁ ሲል ነበር። ከዛ ሰራት ተውት ከዚህ ጋር ዘይንም ነስኪ እዚህ ጋር እያላት ወደ እሱ አስጠጋት። ከጠጋሽ በኋላ ሁላችሁም እንግዲህ እየሰማችሁ ነው ብዬ አስባለሁ። አንድ ምነግራችሁ አስፈላጊ ነገር አለ ብሎ ተናገረ። አዎ በቃ እኛ እንንገራችሁ፣ እህታችን ዘይነብና አባዬ እየምር የፍቅር ግንኙነት ጀምረዋል። ይህን የመሰለ ሸበላ የሆነ ዜና ልነግራችሁ ነበረ ብላ እዚህ ጋር ኢኪም እውነቱን አፈነዳቸው። ሁሉም አፋቸው ቀርቶ ቀረ። ማንም ያልገመተው ሴቪም፣ አዝራ፣ ጃን ሁሉም ደንግጠዋል። እንዲሁም የዘይነብ እናትና አባትም ደንግጠዋል። ግን ቢያንስ የዘይነብ እናት ረፊቃ ትንሽ የጠረጠረችው ነገር ነበረ። እንደውም የደነገጠው ሀሪፍ ነው። ፍጥጥ ብሎ ሰራትን ይመለከተዋል። ሰራት በቃ የሆነ እውነቱ የሚል አይነት መልስ ፊቱ ላይ ይነበባል። እዚህ ጋር እጇን እየያዘ እውነቱ ይህ ነው እያላቸው ነበረ። በሌላ በኩል በዛሬው የራት ዝግጅት ላይ ያልተጋበዙት ኢብሩና ሙስጠፋ ቤት ውስጥ ናቸው። ወንድምና እህት አንድ ላይ ማታ እራት እየበሉ ናቸው። እራቱን የሰራቸው ኢብሩ ናት። ከዛ እዚህ ጋር ሙስጠፋ ምግቡን እየበላ ትንሽ እዚህ ጋር ማለቃቀስ ጀመረ። ሾርባውን እየቀመሰው ሾርባው ደግሞ ዛሬ በጣም ብዙ ጨው አለበት እያለ ነበረች። ካልወደድከው ተዋት ብላ ታዲያ ለራስ ከፈለክ ምግብ መስራት ትችላል አለችው። ኧረ አልበላም ምን ማለት ይችላሉ ለአንቺ ምንም አይባልም እያለ ነበረ። አንቺ ምንም ነገር በስነስርዓት መያዝ አትችይም አላት። ከዛ ሰው ወንድሜ ስማ ይኸውልህ በአንተና በአዝራ መካከል ስለተፈጠረው ነገር እኔ ተጠያቂ ሊሆን አልችልም። ገባረለ እኔም በዚህ ታሪክ ውስጥ ተጎጂ ነኝ፣ አንተ ብቻ አይደለም አለችው። ዝም ብሎ ተመለከታት። ይኸውልህ ዛሬ እንኳን ስለማያከብሩ እራት ዝግጅት አልጠሩንም እያለችው ነበረ። እኔ ምንም ማለት አልፈለጉም በቃ ተኝ እያለን ነበረ። አዎ ቤት ውስጥ ትተውን ሄዱ። እሺ በምን ነገር እንወቀሳለን? ተመልከት በቃ ማንም እኛን አይወደንም፣ ስለዚህ ይህን አውቀ አርፈ መኖር አለብህ እያለችው ነበረ። በሌላ በኩል እነ ዘይነብ አሁን ተፋጠዋል። ሀሪፍ ይህን ከሰማ በኋላ ዘይነብ ደግሞ ምን ማለት ነው እስኪ ምን ለማለት እንደፈለጋችሁ ትነግሩናላችሁ ብሎ እየጠየቀ ነበረ። እዚህ ጋር ደግሞ ሴቪን ወይኔ አምላኬ ወይ ግፊት የጨመረ መሰለኝ ራሴን አመመኝ አዞረኝ ስትል ነበረ። ሀያል ወደ ኢኪም እያፈጠጠች አውቀሽ ነው አንቺ ኔ ያረግሽው አውቀሽ ነው አይደል ስትራ ነበር። ዝም በባክሽ ትላታለች። ኢኪም ሆን በላይ ያረገችው ይመስላል። ዘይነብ ደግሞ አባዬ ዛሬ ማታ ለራት የጋበዝናችሁ ይህንን ልንነግራችሁ እኮ ነበረ እያለች ነው። ሰራት ቀበል ያደረግናቱ ሀሪፍ እኔ ሴት ልጅን ወዳታለሁ አፈቅራታለሁ ብሎ ተናገረ። እዚህ ጋር ዘይነብ አንገቷን እየደፋች ነው። ረፊቃ በአንዴ ነበረ ይህን ነገር የተቀበለችው። ጠርጥሬ ነበረ ፈጣሪ ደስታ ይጨምርላችሁ በደስታ ይባርካችሁ ስትል ነበረ። ሴቪም መናደር ጀመረች። አዝራም ትቀጥላለች። ለሁለታችሁም ደስታ እመኝላችኋለሁ ስትል ነበር። ጂያንም ቀጠለ። ሰራት እንኳን ደስ አለ ደስ ይላል እያለው ነበር። ከዛ ሴቪም እንግዲህ ምን ማለት ይቻላል እንግዲህ መቼስ ይህን ነገር ከመቀበል ውጭ ምን ማድረግ ይቻላል? መቼስ እናንተ ተደብቃችሁ ስታረጉ ነበረ ሁሉን ነገር ማለቴ ለካደር ብለሽ ነበር ዘይነብ ያው ያገባሹ ልጄን ከዚህ ቤት እንደምትሄጂ ተናግረሽ ነበረ ትላታለች። እማዬ በቃሽ ይላል ሰራት። ግን ሁሉም ነገር ውሸት ነበረ አይደል እንዴ እያለች ትናገራለች። እማዬ በቃሽ ይላል ሰራት ባንድ ኮል። እኔ ግን እንደዚህ እንደሚፈጠር አውቄው ነበር ሰራት ትዝ ካለ ነግሬ ነበረ። እሺ ጥሩ ወይዘሮ ረፊቃ እንኳን ደስ አለሽ፣ በእውነት እንኳን ደስ አለሽ። በባል የሚሆን በቦሌም እንደገና ልጄን ከልጄ ጋር ማድረግ አውቀሽበታል ችለሽበታል ስትላ ነበር። ረፊቃ ተናደደች። አንቺ ምንድነው የምትይው ስትላ ነበር። ሰራት እናቱን ዝም ለማስባል ሞከረ። ነገር ግን በጭራሽ እየቻለበት አይደለም። የሚስቴን እናት እንደዚህ ማውራት አትችይም እያለ እየጠየቃን ነበር። ሴቪም ጭንቅላቷን ትነቀንቃለች በጣም አዝና። ዘይነብንም ቢሆን የእሷን ቤተሰብ እንደዚህ ብለሽ ተናግረሽ ማስከፋታችን ማይባክሽ እያለ ነበር። ድንገት በር ተንኳኳ። በር ሲንኳኳ ሴቪ እንሂድ በቃ ትላለች። ጂያን የመጣችው በራክ ነበረች። በራክ እንደመጣች ኢኪም በሩን እየከፈተችላት እማዬ ስትላት አዎ መጥቻለሁ እንግዲህ ያ ሁላችሁም እዚህ እስከተሰበሰባችሁ ድረስ የምስራችሁ ልነግራችሁ ነው የመጣሁት አለች። የምን የምስራች ይላል ሰራት። ከዛ እዚህ ጋር ሶድሱን ወደ እነሱ እየቀረበች ካደረን ልወስዳት በህግ ልከሳችሁ ገባችሁ እናንተ ከዚህ በኋላ ካደረን ማሳደግ አትችሉም ብላ ተናገረች። ሁሉም ደነገጡ። ዘይነብም ደነገጠች።
አለች። በራክ በትክክል የካድር እናት ናት። ይህን ከፈለገች ማድረግ ይቻላታል። ከዛ ዘይነብን ተስፋ ልታስቆርጣት ነው። ዘይነብ ግን መጀመሪያ መቃወም አለባት። ስለዚህ ተከራከረቻት። ስለ የትኛው እናትነት ነው አንቺ የምታወሪው? ደግሞ ልጅ እንዳለሽ አሁን ነው እንዴት ዝም ትይው እንዴ? ከመጀመሪያ ቀን ከወለድሻት ቀን ጀምሮ ያላጠባሻትን ያልመገብሻትን ልጅሽን የወረወርሻትን የጣልሻትን ልጅሽን አሁን ልጅ አለኝ ብለሽ ለመጪ ነው እንዴ? ይሄ ነው እንዴ ላንቺ እናትነት ስትላ ነበር። ምን ይደረግ ሰዎች እንግዲህ ስተት ይሰራሉ ስትል ነበር። በራክ የምን ስተት? ስለምስት ነው የምታወሪው? አንቺ ምንድን ነው የምታወሪው? አብደሻል እንዴ? ያኔ እንኳን መታቅፋሽ ስትለምንሽ ምን ነበር ያደረግሽው? እያንዳንዱ ነገር የምታደርጊው እሷ ልትጠቀም ይባል ነው። ሲጀመር አንቺ እሷ እናት መሆን አትፈልጊም። ግልጽ እኮ ተናግረሻል ስትላ ነበር። አሁን ፈለኩኛ ዘይነብ እንደፈለኩኝ እኮ ነው ስትላ ነበር። ዘንቤ በእናትሽ እኔ ካድር ላንቺ አልሰጥሽም እያለች እዚህ ጋር ዘይነብ ተከራከረች። ካድር ያንቺ ልጅ አይደለሽም እያለች አልነበረ። በአንድ በኩል ሰራትን ቢሆን በእናትሽ አንቺ ሲጀመር ካድርን አይደል የምትፈልጊያት? ምን እንደምትፈልጊ የታወቀ ነው። ዘይነብን ማስከፋት ማሳዘን ነው የምትፈልጊው እያለ ነበር። አዎ ጥሩ፣ አዎ እንደዛ ነው እሷ የምትፈልገው። ትምህርት ቤትም ያኔ የመጣች ጊዜ እኛን ለማስቀናን ነበረ ሆን ብላ እያሉ ኪምና ኃይል ይናገራሉ። አዎ እኔ የምትወደኝን ልጅ ነው የምፈልገው። እሺ እንደ ጠላት የምታየኝን ልጅ አይደለም። የማትወዱኝ ከሆነ ችግር የለም። እኔ ግን ካድርን ወዳታለሁ፣ ጥሩ ደረጃ ትደርሳለች ስትል ነበረ። ይሄ ነው እናትነት ላንቺ ማለት እያለች ኃይል ትጠይቃለች። ሴቪም ደግሞ አራ ልጆች ተው እንደዚህ አትበሉ እያለች ነበረ። ምን አናደዳችሁ እናንተ? ለምን ተበሳጫችሁ? ዘይነብ ሰራት ምን አናደዳችሁ እናንተ? ለካድር ብላችሁ አንዴ ተጋባችሁት። ይሄው እንግዲህ አሁን ካድርን ልነጥቃችሁ ነው። እሺ ከዚህ እስር ልፈታችሁ ነው። መፋታት ትችላላችሁ። በቃ ቀላል ነው ስትል ነበረ። እኛ አንፋታ እያለች ዘይነብ ትናገራለች። ከዛ በቀጥታ የሰራትን እጅ ያዘችው። አንፋታም እኛ፣ ምክንያቱም ሰራትን አፈቅረዋለሁ በራክ እንድታቂ ይፈልጋለሁ አለቻት። በራክ እዚህ ጋር ውርደቷን እየተከናነበች ግን ስታስመስል ነበረ። እኔ መቼም ለሱ ልተው አልችልም እያለቻት ትናገራታለች። በራክ ዞር ብላ እዚህ ጋር ሰራትን ትመለከተዋለች። ሰራትን በንዴት በራክን እያያን ነበረ። ዘይነብና ሰራትን ለመለየት መጀመሪያ ካሰብሽ በራክ የማያን ጊዜ ነው የመረጥሽው፣ አሁን ትክክለኛ ጊዜ አልነበረም እያለ እዚህ ጋር ጂያን ይናገራል። ቀደም ብለሽ ልጅሽን ብትወስጂ ኖሮ ቤተሰባችን እንደዚህ አይነት ጣጣ ውስጥ አይገባም ነበረ። ይሄ ቤተሰብ መጥቶ እኛን አያወራንም ነበረ። በራክ ተሳስተሻል፣ ይሄ ጊዜው አይደለም፣ ጊዜው አልፎበታል እያለች ሴቪም ትናገራለች። እንዲህ ስትል የዘይነብ ቤተሰቦች እየተናደሩ ነበሩ። ሀሪፍ ይናደዳል። ያኔ መቤት ምንድነው የምታወሪው? ቆይ አንቺ ምንድነው የምትይው? እኛ ጨራቆሽ ነን እንዴ? እኛ ሰዎች አይደለን እንዴ? ምንድነው ከቅድም ጀምሮ ስትሳደቢ ነበረ ይላታል። እዚህ ጋር ሪፍቃ ደግሞ ቆይ እንዴ ትሏለች። አይደለም እስካሁን ድረስ ብዙ ነገር ስትል ዝም ብዬ ሰማት። ይበቃል እያላን ነበረ። ዘይነብ በአንድ በኩል እማዬ አባዬ በቃ ትኩረት አትስጧት ለሷ እያለች ነበረ። አይደለም ትኩረት ብንሰጥ ባንሰጥ ነገር ግን የማይባል ነገር እያለች ነው እያለ ሀሪፍ ቀሪታውን ያቀርባል። እሺ ካድርን መውሰድ ትፈልጊያለሽ፣ ግን ደግሞ የኔን የቀድሞ ባለቤቴን ነጥቀሽብኛል እያለች ስትናገር በራክ ሰራት ዝም በይ እያለ ድንገት እዚህ ጋር ካድር መጣች። እማዬ ስትል ነበር ወደ እነሱ እየቀረበች ወደ እነሱ እየመጣች። ከዛ በራክ ፍጥጥ ብላ ካድርን ቁልቁል ተመለከተቻት። ዘይነብን ፈርታለች። እናትሽ መታልሻለች፣ እሺ እኔ ልጅ መታልሻለች ልትወስድሽ፣ ከዚህ በኋላ እንደ ልዕልት ነው የማኖርሽ ስትል ነበር። አንቺ ከዚህ ቤት ውጪ እያለች ዘይነብ ትቆጣለች። እህትሽ ዘይነብ አንቺን በመጠቀም የዚህ ቤት ቅምጥ ሆና ነበረ። አየሽ አሁን ደግሞ አንቺን እናቷን ከዚህ ቤት ልታባረር ነው። ካድር እንደዚህ ነገር ተቀባይነት ያለ ይመስልሻል ስትላን ነበረ። ዘይነብ ተናዳ ደም ስሯ ተገዳጥሮ ውጪ እያለች ትጮኻለች። ሰራተን በአንድ በኩል ውጪ እያለ ይጮኻል። ተመልሰሽ እዚህ እንዳትመጪ ውጪ ቀጥ ብለሽ እያላን ነበረ። ቀጣይ እመጣለሁ፣ ስመጣ ግን ከፖሊስ ጋር አብሬ ነው እያለች ነበር። ከዛም ትወጣለች። የዘይነብ እናትና አባት ዛሬ በተፈጠረው ግርግር የእራት ግብዣ ሲሆን የጭቅጭቅ ግብዣ ነበር የሚመስለው። በጣም ተከፋ አዘነው። ልጄ ግን ይሄ ነገር ይሄን ያህል ነገር ይገባዋል እያላን ነበረ። አብ ይገባዋል አባዬ በቃ ከቅሜ በላይ ነው ስትል ነበር ዘይነብ። በራክ ቤቱን ለቃ እየወጣች ድንገት በመዋኛው ገንዳ በኩል እያለፈች ነው። የመዋኛውን ገንዳ ዞር ስትል አየችው። ስታየው አስታወሰች የመጀመሪያው ክፍል አንድ ላይ ገና ብዙ ነገር ከመፈጠሩ እዚህ ግርግር ውስጥ ከመግባቷ በፊት ከካድር አባት ጋር የካድር አባት አንተ እንደሆንክ ልሰራ እነግረዋለሁ፣ አሳያለሁ፣ አብቅቶልሃል፣ አንተም አብቅቶልሃል፣ እኔም ያበቃልኛል እያለችው ነበር። ድንገት በጥፊ የመታት እዚህ ውስጥ የገባችው ከዛ ቀን በኋላ ነው ብዙ ነገር መቀየር የጀመረው። አሁን የናስታውሳ ተናደደች። እምባ የተናነቃት ድሮ ስትኖርበት ከነበረው ቤት ለቃ ሄደች ነበረ። በሌላ በኩል ነጃቲም ቢሆን በቀጥታ የሆነ አዲስ ቤት ተከራይተዋል። ከዛ በኋላ ድንገት ፔሊን ደወለችለት። ከዛም በኋላ ያ በጥፊ ሲመታት ገንዳ ውስጥ የወደቀችበት የተቀረጸ ቪዲዮ አሁን እሱ እጅ አለ። ይህን ቪዲዮ እየተመለከተ ነበረ። ከዛም በኋላ በድንገት ተደወለለት። ሄሎ ፔሊን ተናገሪ፣ እየሰማኝ ነው ይላታል። እንዴት ነው አዲሱ ቤትን አለችው። አዲሱ ቤት እያላን ነበር። ተመቸው አለችው። ምንም አይል አሪፍ ነው፣ አመሰግናለሁ፣ የምፈልገው ነገር ካለ አሳውቅሻለሁ እያላን ነበረ። በሌላ በኩል የዘይነብ እናትና አባት በጣም ተማረዋል። በቀጥታ እየሄዱ ነበረ። በተለይ ረፊቃ ብቻ ናት ለልጇ መልካም ጊዜ ተመኝታላት ለመሄድ የቻለችው። አባቷ አሪፍ ተረብሿል። በቀጥታ ጥሏቸው ይሄዳል። ሴቪን ብትሆን ጂያን በቃኛ ምንሄድ ስትለው ነበር። ከዛ ጂያን ሰራት እንግዲህ የሚገርመው የራቱ ዝግጅት ወደማየን ነገር ተቀይሯል፣ ምን ይባላል እንግዲህ በቃ ዝናኔት ብሏት በቀጥታ ይሄዳሉ። እዚህ ጋር ኢኪም እንዲሁም ኃይል እየከፋቸው ነው እናታቸው በሰራችው ስራ። በዚህ ሁሉ መሀል ካድርናት ምንም የእናትነት ፍቅር ሳታይ በማል ቤት እየተጎዳች ያለችው። ከዛ ዘይነብ ጨንቋን ነበር። ሄዳ ካድር ዘይነብን
ወገቧን አቀፈቻት። ዘይነብ ዝቅ ብላ ተመለከተቻት። ዘይነብ እባክሽ አትዘኝ፣ እኔ በጭራሽ አንቺን አልተውሽም፣ ትቼሽ ከሷ ጋር አልሄድም እያለቻ ነበር። ይላቀሳሉ። ጂያን ወደ ቤት እየገባ ነው ከእናትና ከሚስቱ ጋር። ጂያን ተመልከተኝ ትለዋለች። ሴቪ ይኸውልህ ታውቅ ነበር አይደል ዘይነብና ሰራት የሆነ ነገር ውስጥ እንደገቡ ታውቅ ነበር ግን አልነገርከኝም ትለዋለች። እማዬ ይኸውልሽ ጀመረሽ ደግሞ ምን ብነግርሽ ባልነግርሽ ምን ልዩነት አለው እያለን ነበረ። እኔም እንዳንቺ ነበረ ያወቅኩት ዛሬው ነው አላት። ከዛም በኋላ ይኸውልሽ የሰራት ጓደኛ ወንድሙ ጂያን ነው ያረለው ለኔ ይነግረኝ አይችልም። ስለሁሉም ነገር በጣም ነው የማዝነው ብቻ ግን ያርግላቸው ሲል ነበር። ዘይነብ እኮ ጥሩ ልጅ ናት ለምሮ የምትጠሏት እያለች አዝራ ጠይቃለች። ችግሩ እኮ ዘይነብ እኮ ዘይነብ አይደለችም አይገባሽም እንዴ አንቺ? እኔ ዘይነብን የመቀበልና ያለመቀበል ችግር የለብኝም። ጉዳዩ ስለ ዘይነብ አይደለም ይግባሽ። ማለቴ ስለማልወዳት ምናምን ነገር አለ። ዋናው ነገር እዚህ ጋር የሚሆነው ስለምወዳት ስለማልወዳት ሳይሆን እያለች ስትናገርና ምንድነው ማየ ምንድነው እያለ እዚህ ጋር ጃን ይናገራል። ዋናው ነገር ዘይነብና ሰራት አብረው እስከሆኑ እስከተጋቡ ድረስ ካድር የሰራት ልጅ ትሆናለች ነው የምለው። ይሄን ነገር አልፈልገውም እኔ ያቺ ልጅ ከሌላ ወንድ ማቅጣ የወለደችው ልጅ እዚህ ቤት ማየት አልፈልግም በቃ አንብየው እያለች ስትናገር ነበር። ችግሯም ከካድር እንደሆነች ትናገራለች። እንደው ያ ቀን በመጣና በራክ ችሎቱን አሸንፋ ልጇን በወሰደች ትላለች። የበራክ ትክክለኛ ዓላማ አልገባትም። ጂያን ወደ ዋናው ሳሎን ሄዳል። አዝራ ወደ መኝታ ክፍሏ እየገባች ነው። ሀያልና ኢኪም ይጨቃጨቃሉ። ሀያል ኢኪምን እየወቀሰቻት ነው። አውቀሽ ነው ቅድም የተናገርሽው ሞኝነሽ እያለቻን ነበረ። ቀስ ብሎ እነሱ መናገር ይችሉ ነበረ፣ አንቺ ግን ድንገት ነው የተናገርሽው፣ ስለዚህ ተረበሽ ሁሉም አለቻት። አውቀሽ ነው እኔን ለማናደድ እያለቻት ሀያል ጭምር ስትናገር ነበረ። ዘይነብን እኮ ተወጃን ነበር ለምን ጠላሽ ስትላን ነበረ። እኔ ወዳታለሁ እንደት ነው መወዳት ግን እንደ እንጀራነት አልወዳትም ብላ ኢኪም በእንጀራነትና በእህት መካከል ያለው ነገር እንደተጋጨባት ትናገራለች። እንዴ አሁንም እኮ እሷ እህታችን እኮ ናት ስለቻል አይደለችም። እሷ ከኛ ጋር መኖር ከጀመረችበት ጊዜ ጀምሮ ብዙ ነገሮች እየተቀየሩ ናቸው ያሉት። ታውቂያለሽ አባዬም ቢሆን ቃሉን እየጠበቀ አይደለም። እንደገና ደግሞ እናታችን አሁን ደግሞ ከካድርን ከኛ የበለጠ ተወዳታለች። ተመልከች በዚህ ከቀጠለ ነገሮች ወዴት እንደሚሄድ በቃ ብዙ ነገሮች እየተቀየሩ ናቸው ያሉት ወደድንም ጠላን እያለቻ ነው። ሀያልን ብትሆን እንደቷ ኢኪሜን ጊዜ ስጋት ውስጥ ገባች። በሌላ በኩል በራክ ዞሮባት ወደ ቤት መጣች። ምክንያቱም መጀመሪያ ያሰበችው የገመተችው ነገር ይህ አልነበረም። በቀጥታ ወደ ውስጥ እየገባች ነው። ወደ ውስጥ እየገባች ጨለማ ነው። እናቷ ተኝታለች። አሰበችና ስልክ ደወለች ወደ ጂያን ቤት ነበር። ስልኩን ተደብቆ አነሳ። ሄሎ ምን ፈለግሽ እያለ ነበር። ጂያን ትረዳኛለህ ብያለ ትረዳኛለህ አለችው። ምን ልርዳሽ እያለ ነበር። ዘይነብን ከቤት እንድትወጣ ታደርጋለህ እያለችው ነበር። በራክ ብለሽ ደግሞ ናበድሽ ጭንቅላትሽን አጣሽ ማለት ነው። ምንድነው የምታስቢው? ቆይ አንቺ እንዴ ብዬ ነኝ የማደርገው አንቺ ምን ሆነሻል እያለ ነበር። አላውቅም ግን ታደርገዋለህ በእርግጠኝነት ታደርገዋለህ አለችው። የማይመስል ነገር ነው እያለ ነበር። ታውቃለህ አይደለ ሰራት ያችን ሴት እያፈቀራት እያየው ዝም ማለት አልችልም። በቃ ሰራት የኔና የኔ ብቻ ነው፣ ወይ ብቻውን ይሆናል ወይ ከኔ ጋር ይሆናል እያለችው ነበረ። ከዛ እሱ ብታፈቅር ኖሮማ ቺት አታደርጊበትም ነበረ። ታዲያ ግልጽ እኮ ነው እያለ ነበር። አንተም ብትሆን እሱን ስንት ጊዜ ነው አሻው? እሱን ስንት ጊዜ ነው ያጭበረበርከው? ለአንተ እሱን መካድ ምንድን አዲስ ነገር ነው እንዴ እያለችው ነበረ። እንዲህ ስትለው ጃኒ ልጅ ሲጀመር አንቺ አብደሻል ገባሽ? አሁን ጊቪና ሻይ ጠጭበት እሺ፣ ቆንጆ ቅመም ያለው ሻይ ጠጭበት፣ ተረጋጊ፣ እኔን አነዝብሽ፣ እኔ ለራሴ ብዙ ሀሳብ አለብኝ ተይኝ በቃ ብሏት ወደ ውስጥ ይገባል። በሌላ በኩል ኢብሩ ቤት ውስጥ ናት። አንዳንድ ስራ እየሰራች በድንገት እናትና አባቷ መጡ። ምን ነው ቶሎ መጣችሁ ብላ ጠይቀቻቸው። አሪፍ ኮቱን ከወለቀ በኋላ ጫማውን ቀይሮ ወደ መኝታ ክፍል ገባ። ረፊቃ ነይ ቁጭ በይ ብላ የተፈጠረው ነገር ልነግራን ነው። ከዛ አዝራና ጃን ነበሩ አለቻት። አይደለ እነሱ ተጋበዙ እኛ ግን አንጋበዝም ምን ማለት ነው ብላ ኢብሩ ተቆጣች። ቆይ ልንገርሽ አዝራና ጃን የመጡት ተጋብዘው አልነበረም። ሴቪ ናት ነገር ፍለጋ ይዛቸው የመጣቸው። ምን እየሆነ እንዳለ ነግርሻለሁ ብላት የተፈጠረው ነገር ባጭሩ ነገረቻት። ኢብሩ ተደሰተች። በአንድ በኩል ደግሞ እዚህ ጋር የበራክን ነገር ስታቅ ደነገጠች። በቃ ለኔ ከዚህ በኋላ ዘይነብ ሚስጥር መናገር አቆማለች ማለት ነው እንጂ ቀድማ ታማክራኝ ነበር ማለት ነው እያለች አዝና በቀጥታ ወደ እንቅልፏ ትሄዳለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።